ሰላም። በዛሬው ታሪካችን በአንድ ደቂቃ ስህተት ምክንያት እድሜ ልኩን ወደሚጸጸትበት አሰቃቂ እስር ቤት የገባውን አንድ ግለሰብ ታሪክ እናያለን። ታሪኩ የሚጀምረው ብራድሊ የተባለ ጠንካራና መላጣ የመኪና መካኒክ እያሳየን ነው። አንድ ቀን እንደተለመደው ብራድሊ የተበላሸ መኪና እየጎተተ ወደሚሰራበት ጋራጅ ይደርሳል። ነገር ግን ጋራጁ ሲደርስ የጋራጁ ባለቤት እዚያው ቆሞ ሲጠብቀው በማየቱ በድንገት ይገረማል። ባለቤቱም ብራድሊን ወደ ቢሮ ይጠራዋል። ይህንን ሲሰማ ብራድሊ ከስራ ሊባረር እንደሆነ ወዲያውኑ ይረዳል። የሆነውም ይሄው ነው። ባለቤቱ ጋራዡ በገንዘብ እጥረት ምክንያት አንዳንድ ሰራተኞችን ለመቀነስ እንደተገደደ ይነግረዋል። ነገር ግን እውነታው ይህ አልነበረም። ይህ ሰበብ ብቻ ነበር። ብራድሊ ጠንካራና ስብዕና ያለው ሰው ስለሆነ ባለቤቱ በእርሱ ፋንታ የሚለማመጠውንና የሚታዘዘውን ሌላ ሰው መተካት ፈልጎ ነበር። ብራድሊም ምንም አይነት ረብሻ ሳይፈጥር በዝምታ የራሱን ዕቃዎች ሰብስቦ በመኪናው ወደ ቤቱ ይሄዳል። እንግዲህ ቤተሰቦች፣ የዛሬው ባለ ታሪካችን የብራድሊ የውድቀት ጉዞ የሚጀምረው ከዚች ቅጽበት አንስቶ እስከ ታሪኩ ፍጻሜ ድረስ ነው። ብራድሊ መኪናውን ከቤቱ ፊት ለፊት ሲያቆም ባለቤቱ ላውረን መኪና ውስጥ ተቀምጣ በስልክ ከአንድ ሰው ጋር ስታወራ በድንገት ይመለከታታል። ብራድሊ ወዲያውኑ ይጠረጥር ጀመር። ምን እየተካሄደ እንደሆነ ለመረዳት ለጥቂት ጊዜ በትኩረት ይከታተላት ነበር። ነገሩ እርግጥ መሆኑን ሲረዳ በቀጥታ ወደ ላውረን በመሄድ የመኪናውን በር እንድትከፍትለት ይጠይቃታል። ላውረንም ደንግጣ ምነው ዛሬ ቀድመ መጣ ትለዋለች። ብራድሊ በአንገቷ ላይ የሊፕስቲክ ምልክት ይመለከታል። ወዲያውኑ ስልኳን እንድትሰጠው ቢጠይቃትም ላውረን ግን እምቢ ትላለች። ብራድሊ በኃይል ስልኳን ከእጇ ቀማት። በዚያች ቅጽበት ጥርጣሬው እውነት ሆኖ ተገኘ። ላውረን ሌላ ወንድ ጋር በስልክ እያወራች ነበር። ብራድሊ በንዴት ወደ ቤት እንድትገባ ይነግራታል። ላውረንም ስማኝማ ብላ ልታስረዳው ብትሞክርም ብራድሊ ግን ንግግሯን አቋርጦ ወደ ውስጥ እንድትገባ አደረገ። ላውረን በዝምታ ወደ ቤት ገባች። ከጥቂት ጊዜ በፊት ስራውን ያጣው ብራድሊ አሁን ደግሞ ባለቤቱ ከሌላ ሰው ጋር መሆኗን ማወቁ እንዲበሳጭ አደረገው። በንዴት ተሞልቶ በላውረን መኪና ላይ ቁጣውን መወጣት ጀመረ። መኪናውን በኃይል እየመታና እየሰባበረ እያለ እጆቹ ክፉኛ መቆሰላቸውን እንኳን አላስተዋለም ነበር። ከጥቂት ጊዜ በኋላ ብራድሊ ራሱን አረጋጋ። ወደ ቤት ገብቶም ላውረን ያንን ሰው ማየት ከጀመረች ምን ያህል ጊዜ እንደሆነ ጠየቃት። ላውረን በመጨረሻ እውነቱን ለመናገር ወሰነች። ላለፉት 3 ወራት ከሌላ ሰው ጋር ግንኙነት እንደነበራት ገለጸች። እንዲሁም ከጥቂት ቀናት በፊት ጽንሷን አቋርጣ እንደነበርና ይህም ለከባድ ጭንቀትና ለስሜት መሰበር እንዳደረጋት ነገረችው። በዚያን ወቅት ብራድሊ ሁልጊዜ በስራ ተጠምዶ ስለነበር ቤቱ ብዙም አይገኝም ነበር። በዚህም ምክንያት ላውረን ከፍተኛ የብቸኝነትና የባዶነት ስሜት ተሰምቷት ነበር። በዚያ ደካማ ጎኗ ያንን የባዶነት ስሜት ለመሙላት ወደ ሌላ ወንድ ዞረች። ሁሉን ነገር ከሰማ በኋላ ብራድሊ ለባለቤቱ የበለጠ ጊዜና ትኩረት መስጠት እንደነበረበት ተረዳ። ለላውረን ይቅርታ ጠየቃት። እንዲሁም ከዛሬ ጀምሮ አዲስ ሕይወት አብረው ለመጀመር ቃል ገባላት። ላውረንም ለግንኙነታቸው ሌላ ዕድል ለመስጠት ተስማማች። ከዚያም በኋላ ብራድሊ ከስራው መባረሩን ለላውረን ነገራት። እንዲሁም ጊል ለተባለ የእጽ አዘዋዋሪ ለመስራት ማቀዱን ገለጸላት። ላውረን የጊልን ስም ስትሰማ ወዲያውኑ እምቢ አለች። ብራድሊ ለእርሱ እንዲሰራ እንደማትፈልግ በቁርጠኝነት ነገረችው። ከዚህ ቀደም ለእርሱ ላለመስራት ቃል ገብተህ ነበር በማለት አስታወሰችው። ብራድሊም አዎ ብዬ ነበር፣ ነገር ግን አሁን ባለንበት ሁኔታ ሰላማዊ ሕይወት መምራት አንችልም ሲል መለሰላት። ቀጠል አድርጎም ቤተሰብ ለማስተዳደር ገንዘብ ያስፈልጋል፣ አሁን ደግሞ ከዚህ ውጪ ሌላ አማራጭ የለኝም አላት። እንዲሁም ስራውን በጣም በጥንቃቄ እንደሚሰራ ለላውረን አረጋገጠላት። ከዚህ በኋላ ታሪኩ በ18 ወራት ወደፊት ይዘላል። በዚህ ጊዜ ውስጥ የብራድሊ ስራ ለአዘዋዋሪዎቹ በሚስጥር እጽ የሚያደርስን ሰው መከታተል ነበር። ብራድሊ አቅርቦቱን ለነጋዴው ካስረከበ በኋላ ወደ ቤቱ ይመለሳል። አሁን የብራድሊ ሕይወት ሙሉ ለሙሉ ተለውጧል። ምክንያቱም ከዚህ ህገወጥ ስራ ብዙ ገንዘብ እያገኘ ነበር። በትልቅ ቤት ውስጥም ይኖራል። እንዲሁም 2 ወይም 3 ውድ መኪኖች አሉት። በተጨማሪም ላውረን ከጥቂት ቀናት በኋላ ልጅ ስለምትወልድ ይህም በህይወታቸው ላይ የበለጠ ደስታን አምጥቷል። ነገር ግን ሰዎች እንደሚሉት በተሳሳተ መንገድ የተጀመረ ተግባር ውሎ አድሮ ጥፋት ማምጣቱ አይቀርም። አንድ ቀን ብራድሊ ላውረንን ወደ መኝታ ክፍል ይዟት ይገባል። በመጨረሻም በሰላም ለመነጋገር እድል ሲያገኙ ብራድሊ ከጊል ስልክ ይደወልለታል። ጊል በውጭ ሀገር ወደሚገኘው ቤቱ እንዲመጣ ይጋብዘዋል። ብራድሊ ወዲያውኑ መኪናውን ይዞ ጊልን ለመገናኘት ይሄዳል። የላውረን ፊት ብራድሊ በሚሰራው የሥራ አይነት ደስተኛ ለመሆኗን በግልጽ ያሳያል። ጥቂት ቆይቶ ብራድሊ ቦታው ይደርሳል። እዚህ ጋር ብራድሊ የሚሰራለትን ኃያሉን የእጽ አዘዋዋሪ ጊልን እናገኘዋለን። ሰላምታ ከተለዋወጡ በኋላ ስለ ሥራ ጉዳይ መወያየት ይጀምራሉ። ጊል በሜክሲኮ ውስጥ ትልቁ ተጽዕኖ ያለው ኤሊዛር የተባለ ጓደኛ እንዳለው ይነግረዋል። ኤሊዛር የብራድሊን እርዳታ የሚፈልግ አንድ አስፈላጊ ተልዕኮ አለው።
ጥቂት ቆይቶ ኤሊዛር ሁለት ሮማንና ፔድሮ ከተባሉ ሰዎች ጋር ይደርሳል። ኤሊዛር ለብራድሊ ትልቅ ሥራ እንዳለውና ሮማንና ፔድሮ በተልእኮ ወቅት እንደሚረዱት ይነግረዋል። ይሁን እንጂ ብራድሊ ከእነርሱ ጋር ለመስራት ወዲያውኑ እምቢ ይላል። ከሰዎቹ አንዱ ሮማን የተባለው እጽ ወስዶ ስለነበር በጣም ጦፏል። ይህ ሮማን የተባለው ሰው በስራው ወቅት በግዴለሽነት እርምጃ ወስዶ ሁላችንንም በፖሊስ ያስይዘናል የሚል ስጋት ብራድሊ አድሮበታል። ኤሊዛር ሰዎቹን በመከላከል ሮማንና ፔድሮ ከምርጥ ሰራተኞቹ መካከል እንደሆኑ ይነግረዋል። ይህንን ቢሰማም ብራድሊ አሁንም ጥያቄውን አይቀበልም። በዚህ ጊዜ ጊል ብራድሊን ለብቻ ወስዶ ያነጋግረዋል። ይህ ስራ ትልቅ ትርፍ እንደሚያስገኝላቸውና ልጅ ሲወልዱም የ3 ወር የሥራ ፍቃድ እንደሚሰጠው ቃል ይገባለታል። ብራድሊ ለጥቂት ጊዜ ካሰበበት በኋላ በመጨረሻም ይስማማል። ይሁን እንጂ ለስራው ሙሉ ኃላፊነት እንደሚወስድና ሮማንና ፔድሮ የእርሱን ትዕዛዝ ብቻ መከተል እንዳለባቸው ለኤሊዛር በግልጽ ይነግረዋል። ኤሊዛርም በሁኔታው ይስማማል። ብራድሊ ሮማንን ለመፈተሽ ጥቅሉን ወርውረው ብልህ ምን ታደርጋለህ ብሎ ይጠይቀዋል። ሮማንም እወረውረዋለሁ ብሎ ይመልሳል። በዚህ ስምምነት መሰረት ጉዟቸውን ይጀምራሉ። በዚያው ሌሊት ወደ ወደቡ ይደርሳሉ። ከመነሳታቸው በፊት ሮማን እንግዳ ጸባይ ማሳየት ይጀምራል። ነገር ግን ፔድሮ ስምምነታቸውን ያስታውሰዋል። ብራድሊ ጀልባውን እየነዳ ወደ ተባለው ቦታ ይደርሳሉ። ፔድሮ የውሃ ውስጥ ልብስ ለብሶ በመግባት ወደ $3 ሚሊዮን የሚያወጣ በውሃ ውስጥ ተደብቆ የነበረ እጽ ይዞ ይወጣል። እጹን ጭነው ሲመለሱ ብራድሊ በድንገት የራሱን ጥቅል ወደ ውሃው ይወረውረዋል። ሮማንና ፔድሮም እንዲወረውሩ ቢያዛቸውም እነርሱ ግን እምቢ በማለት ብራድሊን መምታት ይጀምራሉ። በዚህ መሃል ፖሊሶች አካባቢውን ይከቡታል። የታክስ ልውውጥ ሲጀመር ብራድሊ ለማምለጥ ይሞክራል። ነገር ግን ፖሊሶች ለእርዳታ ሲጮሁ ይሰማል። ብራድሊ አንድ ዘዴ ቀይሳል። ፖሊሶቹን የሚረዳ ተራ ሰው ለመምሰል ይሞክራል። በዚያው መሃል ፔድሮና ሮማን በስውር ተኩሶ ይገላቸዋል። ይሁን እንጂ ፖሊሶቹ አሁንም ተጠራጥረው ያስሩታል። በምርመራ ወቅት መርማሪው ዋትኪንስ ብራድሊን በጥያቄ ያጣድፈዋል። ብራድሊ በብልሃት ቢመልስም መርማሪው ግን ይጠራጠራል። በእጹ ላይ ጠንካራ ማስረጃ ባይገኝም ብራድሊ ሁለት ሰዎችን በመግደሉ ትልቅ ችግር ውስጥ ይወድቃል። ወደ ፍርድ ቤት ከመሄዱ በፊት ባለቤቱን ላውረንን ለመጨረሻ ጊዜ እንዲያገኝ ይፈቀድለታል። ብራድሊ ለራሷና ለልጇ ጥንቃቄ እንድታደርግ ይነግራታል። ቀደም ብሎ በሰራው ስራ ያገኘው ገንዘብ ባለቤቱና ልጁ ወደፊት በምቾት እንዲኖሩ የሚያስችል ነበር። በኋላም ፍርድ ቤቱ ብራድሊን በግድያና ህገወጥ የጦር መሳሪያ በመያዝ ወንጀል የ7 ዓመት እስራት ይፈረድበታል። ከፍርዱ በኋላ ፍራንክሊን ኤር ፎርስ ወደ ተባለ እስር ቤት ይዘዋወራል። እስር ቤቱ እንደደረሰም ጠባቂዎቹ ውድ ዕቃዎቹን ሁሉ እንዲያወልቅ ያዙታል። የጋብቻ ቀለበቱንም ጭምር ይቀሙታል። ከሕክምና ምርመራ በኋላ ብራድሊ ሌፍቲ ከተባለ ሽማግሌ እስረኛ ጋር በአንድ ክፍል ውስጥ እንዲቀመጥ ይደረጋል። የክፍሉ ኃላፊ አንድሬ የእስር ቤቱን ደንቦች ያስረዳዋል። አንደኛውና ዋናው ደንብ የደውል ድምፅ ሲሰማ ሁሉም እስረኛ ለሰልፍ ወዲያውኑ መውጣት እንዳለበት ነው። ብራድሊ ክፍል ውስጥ ሆኖ ከኤሊዛር ጋር ለመስራት በመስማማቱ ራሱን ይወቅስ ጀመር። በዚያው በከባድ ድካም እንቅልፍ ወሰደው። የሰልፍ ደውል ሲደወል ሌሎች እስረኞች ሁሉ ወጡ። ብራድሊ ግን ተኝቶ ስለነበር ሳይወጣ ቀረ። በዚህ መዘግየት ምክንያት የእስር ቤቱ የሥራ ሂደት ተስተጓጎለ። ብራድሊ ዘግይቶ ሲወጣ አንድሬ በጣም ተቆጥቶ የመጨረሻ ማስጠንቀቂያ ሰጠው። በዚህ መሃል ታሪኩ ወደ ብራድሊ ቤት ይሸጋገራል። ላውረን ተኝታ እያለች አንድ ሰው ወደ ቤት እንደገባ ይሰማታል። ራሷን ለመከላከል ሽጉጧን ብትይዝም ሰዎቹ እርሷን ለመጥለፍ የመጡ ነበሩ። አንደኛው በመብራት መታ ያደርጋታል። ላውረንም ወዲያውኑ ራሷን ስታ ወደቀች። ታሪኩ ወደ እስር ቤቱ ሲመለስ ሌፍቲ ለብራድሊ እንግዳ እንደመጣለት ይነግረዋል። ብራድሊ ደኒዝ የተባለች ዶክተር ያገኛል። ደኒዝ የላውረን ሐኪም ከሆነው ዶክተር ፕላሲድ ስልክ እንደደረሳት ትነግረዋለች። በላውረን እርግዝና ላይ አንዳንድ ችግሮች መፈጠራቸውንና ዶክተር ፕላሲድ በሚቀጥለው ቀን ጠዋት 4 ሰዓት ላይ ብራድሊን ማግኘት እንደሚፈልግ ትገልጽለታለች። ብራድሊ ይህንን ሲሰማ ግራ ተጋባ። ላውረን ከዚህ ቀደም ፕላሲድ ስለተባለ ሐኪም ነግረው አታውቅም። በሚቀጥለው ቀን ዶክተር ፕላሲድን ያገኘዋል። ነገር ግን ሰውየውን ከዚህ በፊት አይቶት አያውቅም ነበር። እንደ እውነቱ ከሆነ ግለሰቡ የላውረን ሐኪም ሳይሆን የኤሊዛር ሰው ነው። ፕላሲድ በከሸፈው የእጽ ስምምነት ምክንያት ኤሊዛር $3 ሚሊዮን እንደከሰረና በጣም እንደተቆጣ ለብራድሊ ነግረዋል። በመቀጠልም የላውረንን ፎቶ ያሳየዋል። ብራድሊ ላውረን በኤሊዛር ሰዎች መታገቷን ሲረዳ ክው ይላል። ፕላሲድም ኤሊዛር ላውረንንና ያልተወለደውን ልጇን ለመግደል ዝግጁ መሆኑን፣ ነገር ግን አንድ አማራጭ እንዳለ ይነግረዋል። ብራድሊ ቤተሰቡን ለማዳን በራድክሊፍ እስር ቤት ብሎክ 99 ውስጥ የሚገኘውንና የዕድሜ ልክ እስራት የተፈረደበትን ክሪስቶፈርን መግደል እንዳለበት ይነግረዋል። ብራድሊ
በዚህ አስከፊ ምርጫ ውስጥ ሆኖ ቤተሰቡን ለማዳን ሲል አንድ ዘዴ ዘየደ። ክሪስቶፈር ወደሚገኝበት ወደ ራድክሊፍ እስር ቤት ለመዘዋወር እንዲችል ሆን ብሎ ጠባቂውን አንድሬን በጭካኔ መደብደብ ጀመረ። በአንድሬ ጩኸት ሌሎች ጠባቂዎች ደርሰው ብራድሊን በካቴና ቢያስሩትም እርሱ ግን ሦስቱንም ጠባቂዎች መልሶ በማጥቃት ግጭቱን አባባሰው። በመጨረሻም ብራድሊ አደገኛ እስረኛ ተብሎ ተፈርጆ ወደ ራድክሊፍ እስር ቤት ተዘዋወረ። ራድክሊፍ እንደደረሰ ታክስ የተባለ ጨካኝ የወህኒ ቤት አዛዥ ያገኘዋል። ታክስ እዚህ በመምጣትህ ትልቅ ስህተት ሰርተሃል በማለት የእስር ቤቱን ሁኔታ እጅግ አስከፊና ጨካኝ መሆኑን ያስጠነቅቀዋል። ብራድሊ ከሕክምና ምርመራ በኋላ መድረስ ወደ ፈለገበት ብሎክ 99 ሳይሆን ብሎክ 59 ውስጥ እንዲገባ ተደረገ። የክፍሉ ሁኔታ እጅግ አስገራሚ ነበር። ክፍሉ በጣም የቆሸሸ በሰው ቆሻሻ የተሞላና ሽታው የማይበገር ነበር። ብራድሊ ለቤተሰቡ ሲል ሁሉንም ነገር ለመታገስ ወሰነ። ሽታውን ለመከላከል ሲልም የለበሰውን ቬስት አውልቆ አፍንጫውን ሸፈነ። ከዚያም እንቅልፍ ወሰደው። ከጥቂት ጊዜያት በኋላ አንድ ጠባቂ አንኳኩቶ ለ60 ደቂቃ ንጹህ አየር እንዲያገኝ ወደ ውጭ እንዲወጣ ይፈቅድለታል። ብራድሊ ወዲያውኑ ክሪስቶፈርን መፈለግ ጀመረ። ዴሪክ የተባለ እስረኛ ሲቀርበው ክሪስቶፈር የሚባል እስረኛ እዚህ አለ ብሎ ይጠይቀዋል። ዴሪክ ግን በዚህ እስር ቤት ውስጥ ክሪስቶፈር የሚባል ሰው የለም ብሎ መለሰለት። ብራድሊ በዚህ መልስ ግራ ተጋባ። በአቅራቢያው ስፖርት ወደሚሰሩ እስረኞች ለመሄድ ሲያስብ ዴሪክ እነዚህ አደገኛ የአእምሮ በሽተኞች ስለሆኑ አትቅረባቸው በማለት አስጠነቀቀው። ብራድሊ ግን ማስጠንቀቂያውን ችላ ብሎ ወደ እነርሱ በመሄድ ሆን ብሎ ጠብጫረ። በታቀደ ሁኔታ ብራድሊ እስረኞቹና የደረሱትን ጠባቂዎች በከፍተኛ ሁኔታ ማጥቃት ጀመረ። ዓላማው እጅግ አደገኛ እስረኛ ነው ተብሎ ወደ ብሎክ 99 ለመዘዋወር ነበር። የእስር ቤቱ አዛዥ ታክስ ቦታው ላይ ደርሶ የብራድሊን ፊት እንዲሸፍኑት ካዘዘ በኋላ ከመሬት በታች በጣም ጥልቀት ወዳለው ብሎክ 99 እንዲዘዋወር አደረገ። እዚያም እንደደረሰ የኤሌክትሪክ ንዝረት የሚሰጥ መሳሪያ ገጠሙበትና በመስታወት ስብርባሪዎች በተሞላ ክፍል ውስጥ ጣሉት። ታክስ መሳሪያውን በመጫን ብራድሊን በኤሌክትሪክ አሰቃየው። በዚህ መሃል ታሪኩ ወደ ላውረን ይመለሳል። ሁኔታዋ በጣም አሳሳቢ ሆኗል። ዶክተር ፕላሲድ ፎቶግራፍ እያነሳት ሲሆን አንድ የጽንስ ማቋረጥ ባለሙያም አብሮት ይታያል። ይህ የላውረንን ጽንስ ለማቋረጥ ማቀዳቸውን ያሳያል። ታሪኩ ወደ ብራድሊ ሲመለስ በኤሌክትሪክ ንዝረቱ ራሱን ስቶ ከቆየ በኋላ ቀስ እያለ መንቃት ጀመረ። ብራድሊ እንደነቃ የክሪስቶፈርን ስም እየጠራ መጮህ ጀመረ። ወዲያውኑ በአቅራቢያው ላይ ያለ ሌላ እስረኛ በብሎክ 99 ውስጥ ክሪስቶፈር የሚባል እስረኛ እንደሌለ ይነግረዋል። ብራድሊ በዚህ መርዶ ደነገጠ። በዚያው ቅጽበት ጠባቂዎቹ የብራድሊን ጩኸት ሰምተው መጡና በኤሌክትሪክ መሳሪያው ደጋሚ ያሰቃዩት። ሆኖም ግን ከመካከላቸው አንዱ ጠባቂ ክሪስቶፈር ሊያገኝ ይፈልጋል ብሎ ወደ ሌላኛው ክፍል ወሰደው። እዚያም ብራድሊን የሚያስደነግጥ እውነት ተገለጠ። ክፍሉ ውስጥ ያለው ክሪስቶፈር ሳይሆን ኤሊዛር ነበር። ክሪስቶፈር የሚባል ሰው የለም። ክሪስቶፈር የሚባለው ስም ብራድሊን ወደዚህ ለማምጣት ኤሊዛር የተጠቀመበት ማታለያ ብቻ ነበር። ኤሊዛር በብራድሊ ምክንያት ያጣውን $3 ሚሊዮን እና በእሱ ምክንያት የሞተውን የአማቹን የፔድሮን ደም ለመበቀል ቆርጦ ተነስቷል። ኤሊዛር የእስር ቤቱን ጠባቂዎች በጉቦ ስለገዛቸው እንደፈለገ ያዛቸዋል። ኤሊዛር የላውረንን ፎቶ እያሳየው እርሱም ሆነ ቤተሰቡ በሕይወት እንደማይተርፉ ነገረው። ብራድሊ በኤሌክትሪክ ንዝረት እየተሰቃየ ተስፋ መቁረጥ ውስጥ ገባ። ሆኖም ግን አንድ ብልሃት ዘየደ። የጫማውን ሶል አውጥቶ የኤሌክትሪክ ምልክቱን የሚቀበለው መሳሪያ ላይ አደረገው። ይህም የኤሌክትሪክ ንዝረቱን አገደው። ጠባቂዎቹ ብራድሊ መሞቱን ለማየት ሲመጡ ብራድሊ ግን ንዝረቱ አሁንም እየጎዳው እንደሆነ በመምሰል አታለላቸው። ጠባቂዎቹ መሳሪያውን ደጋግሞ ቢጫኑ ምንም አይነት ንዝረት ወደ ብራድሊ አይደርስም ነበር። ትክክለኛውን ወቅት ጠብቆም ሁለቱንም ጠባቂዎች አጠቃቸው። በኮሪደሩ ላይ በተደረገው አስፈሪ ትግል ብራድሊ አደገኛውን ጠባቂ ገደለው። ሌላኛው ግን በፍርሃት ደርቆ ቀረ። ብራድሊ በፍጥነት ቁልፉን ተቀብሎ ዘጋውና ጠባቂውን በአቅራቢያው ባለ ክፍል ውስጥ ቆለፈበት። ከዚያም ኤሊዛር ወደሚገኝበት ክፍል ውስጥ አመራ። በመንገዱ ላይ ቀደም ብሎ የተጣላቸውን ጨካኝ እስረኞች በድጋሚ ያገኛቸው። ብራድሊ በአሰቃቂ ሁኔታ አንድ በአንድ ያጠቃቸው ጀመር። የአንዱን ፊት በእግሩ ጨፈለቀው፣ ሌላኛውን ደግሞ በትግል ገደለው። የቀረውንም እስረኛ መሬት ላይ እስኪወድቅ ድረስ በከፍተኛ ሁኔታ ደበደበው። እነዚህን እስረኞች ካሸነፈ በኋላ በመጨረሻ ኤሊዛር ጋር ደረሰ። ብራድሊ ሕይወቱን ካበላሸውና ከሚስቱና ካልተወለደ ልጁ ካለያየው ሰው ጋር ፊት ለፊት ተፋጠጠ። ያለምንም ማመንታት ኤሊዛርን በቦክስ መትቶ መሬት ላይ ጣለው። በመቀጠልም የኤሊዛርን ስልክ በመቀማት ሰዎቹን እንዲደውልና የላውረንን ጽንስ ማቋረጥ በአስቸኳይ እንዲቆም አዘዘው። ኤሊዛር መጀመሪያ ላይ እምቢ ቢልም
ብራድሊ ግን እግሩን በኃይል ሲሰብረው በህመም ተሸንፎ ለሰዎቹ ደወለ። ብራድሊ ላውረን በሰላም ወደ ጊል እንድትወሰድ አዘዘ። ኤሊዛርም በግድ ተስማማ። ብራድሊ ኤሊዛርን የጎተተ ወደ ክፍሉ ወሰደውና ከጠባቂዎቹ ጋር ዘጋው። በሩን ሊቆልፍ ሲል የወይኑ ቤቱ አዛዥ ታክስ ከሌሎች ጠባቂዎቹ ጋር ደረሰ። ታክስ ስለጠፉት ጠባቂዎቹ በንዴት ሲጠይቅ ብራድሊ አንደኛው መሞቱንና በሩ ከተከፈተ ሌላኛው እንደሚሞት አስጠነቀቀው። በእውነቱ ብራድሊ ይህንን እያደረገ ያለው ሚስቱ በሰላም መድረሷን ለማረጋገጥ ጊዜ ለመግዛት ነበር። በዚህ መሃል በኤሊዛር ትዕዛዝ ዶክተር ፕላሲድ እና ኮሪያዊው ሐኪም ላውረንን ወደ ጊል ወስደው በሰላም አስረከቧት። ፕላሲድ በጊል ላይ ሽጉጥ ደቅኖ ለመውጣት ሲሞክር፣ ጊል ግን በድንገት አነጣጣሪ ጠመንጃ አውጥቶ ፕላሲድን ግንባሩን በመምታት ገደለው። ላውረንም ጠመንጃውን ከጊል ተቀብላ ጽንሷን ሊያቋርጥ የነበረውን ኮሪያዊ ሐኪም ተኮሰችበት። በዚያው ቅጽበት ብራድሊ ከጊል ስልክ ተደወለለት። ጊል ለብራድሊ ደውሎ ላውረን አሁን ሰላም መሆኗን ያበስረዋል። ከዚህ በኋላም እርሷን እንደሚንከባከባት ቃል ይገባለታል። በመቀጠልም ስልኩን ለላውረን ይሰጣታል። ብራድሊ ለጥቂት ጊዜ ካነጋገራት በኋላ ላልተወለደ ልጁ የመጨረሻ ቃላቱን ያስተላልፋል። ጥሩ ሰው ሆነ እደግ፣ ጤናማ ሁን፣ ብልህ ሁን እና መልካም ሕይወት ይኑር ይለዋል። ብራድሊ ልጁን ዳግመኛ እንደማየው በልቡ ያውቀዋል። ይህ ሁኔታም በከባድ ሐዘን ይሞላዋል። ከክፍሉ ውጪ ያለው አዛዡ ታክስ ትዕግስት አጥቶ የስሜታዊነት ጊዜን ጨረስክ በማለት በንዴት ይጠይቀዋል። ብራድሊም አንድ ደቂቃ ብቻ ፍቀድልኝ በማለት በእርጋታ ይመልሳል። ከዚያም ወደ ኤሊዛር ዘወር ይላል። በከፍተኛ ቁጣ ተሞልቶ ኤሊዛር እስኪሞት ድረስ በአሰቃቂ ሁኔታ ይደበድበዋል። በዚህ ጊዜ ታክስ ትዕግስቱን ይጨርሳል። መሳሪያውንም ይዞ ወደ ክፍሉ ዘልቆ በመግባት ያለምንም ማመንታት ብራድሊን ግንባሩን ይተኩስበታል። ብራድሊ ወዲያውኑ ሕይወቱ ያልፋል። የታሪኩን ፍጻሜ እዚህ ላይ ይሆናል። ይህ ታሪክ አንዳንድ ጊዜ ሕይወት ከባድ ፈተናዎችን እንደምታመጣ ያስታውሰናል። ሆኖም የተሳሳተ መንገድ መምረጥ የባሰ ጥፋትን ይጋብዛል። ልክ እንደ ብራድሊ ምርጫዎች ሁሉ የተሳሳቱ ውሳኔዎች በመጨረሻ ሕይወትን ለከፋ ስቃይና ውድመት አሳልፎ ይሰጣሉ። የዛሬው ታሪካችንም በዚሁ ይጠናቀቃል።